በሞት ልንገራችሁ፣ በዓለም እየተመቻችሁ ከምትኖሩ እግዚአብሔር ቤት እያለቀሳችሁ ነው። እያለቀሳችሁ እየተቸገራችሁ እየተናቃችሁ በመከራ ላይ መከራ እየተደረበባችሁ ኑሩ። መጨረሻ ላይ የእግዚአብሔር ዝቅታ መጨረሻው ከፍታ ነው። ለምን በእግዚአብሔር ቤት ብዋረድ ይሻለኛል፣ እንዲያው ብሞት ይሻለኛል፣ ብጣል ይሻለኛል። እግዚአብሔር ቤት ውስጥ የተጣለ ሰው ምንጊዜም ከብሮ ነው። ልንገራችሁ፣ እግዚአብሔር ቤት ውስጥ ውሃ ይጣላል፣ ምን ተብሎ ይከበራል? ጸበል በሉ እንጂ። በእግዚአብሔር ቤት ውስጥ አፈር አለ፣ ምን ይሆናል? ንገር እንጂ። ከእግዚአብሔር ቤት ውስጥ እንጨት ገብቶ ተባርኮ ምን ይሆናል? ታቦት አይሆንም እንዴ? መስቀል ይገባል። ከእግዚአብሔር ቤት ውስጥ ገብቶ ከብሮ የማይወጣ የለም። ድንግል ማርያም የ3 ዓመት ልጅ ናት አይደል? መቅደስ ገባች። ምን ሆና ነው የወጣቸው? የአምላክ እናት አይደል? የአምላክ እናት እግዚአብሔር ቤት ውስጥ አንሶ የገባ ሰው ተልቆ ነው የሚወጣው። አሳ አጥማጆች ገቡ አይደለም እንዴ? እግዚአብሔር ቤት ውስጥ ምን ሆነው ነው የወጡት? ሐዋርያት ሆነው ነው የወጡት። የዓለም ብርሃን ነው ያላቸው ጌታ። እናንተ ለዓለም ብርሃን ሆናችሁ ነው ያላቸው። እግዚአብሔር ቤት ውስጥ ይገባ 5 እንጀራ ገባ። ስንት እንጀራ ሆነ? 5000 ሰው አጥግቦ ስንት ቅርጫት ሆነ? 12 ቅርጫት። ወደ እግዚአብሔር ቤት አንሰህ ትገባለህ፣ ከፍ ብለህ ትወጣለህ። ከእግዚአብሔር ቤት እንደዚህ ነው እና ከእግዚአብሔር ቤት ማነስን አትጥሉት። ክርስቲያን ስለሆናችሁ የሚደርስባችሁ ነገር ሁሉ ሽልማት ነው። እንደሱ ነው መሆን ያለበት።